ስለ ኮላቦሬሽን ወሳኝ ሶስት ነገሮች ይዤላችሁ መጥቻለሁ። የትም እንድትሄዱ እያንዳንዱ ተከታተሉን። አሁን የመጨረሻ ጊዜ ነው የምሰራላችሁ። ባለፈው ሰርቼ አልገባንም ብላችኋል። ስለዚህ አሁን የመጨረሻ ነው። በስርዓት ተከታተሉኝ። ቁርጥርጥ አድርጌ ለየብቻ ነው የሰራሁላችሁ። ሶስቱም ነገሮች ምንድናቸው ብትሉኝ፣ እነሱም እንዴት ሊንክ ቢላክልን እንዴት እንቀበላለን እኛ፣ እንዲሁም ደግሞ ሰዎች ደግሞ ልከንላቸው መቀበልና አለመቀበላቸው እንዴት ማወቅ እንችላለን እኛ፣ እሱንም እንዴት አክቲቭ መሆንና አለመሆኑን እንዴት እንደምታደርጉ ሴቲንግ ውስጥ ገብተን አሳያችኋለሁኝ። ሲቀጥል ደግሞ በዩቲዩብ ስቱዲዮ ራሱ በዩቲዩብ አፕሊኬሽኑ ዩቲዩብ ስቱዲዮ ውስጥ ለከበዳችሁ በዩቲዩብ አፕሊኬሽን ላይ እንዴት በቀላሉ ኮላቦሬሽን ኮንታክት እንደምታደርጉና ለሰው እንዴት እንደምትልኩ እሱንም ይዤላችሁ መጥቻለሁኝ። ዛሬ በጣም ወሳኝ ለኮላቦሬሽን ወሳኝ ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ክብር ለመድኃኔዓለም። ደህና ናችሁ? ሁሉ ሰላም? እኔ ያለሁ እግዚአብሔር ይመስገን እላችኋለሁኝ። ውዶችዬ እንግዲህ ቻናል ስለ ስልኮች አጠቃቀም ነው የሚያስተምረው። ቪዲዮ ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ወደ ቪዲዮ እንሄዳለን። በነገራችን ላይ ጀማሪ ነኝ፣ አበረታቱኝ፣ ባብረን እንስራ። እኔ የምችለውን ያህል ስለ ፌስቡክም ስለ ቲክቶክም እያንዳንዱ ሴቲንጎች ለማወቅ ለማስተማር ዝግጁ ነኝ። እናንተ ብቻ ይሄን ትክክል አይደለሽም ይሄን ትክክል ነሽ ብትሉ ደግሞ ደስ ይለኛል። ባብረን እንስራ። ወደ ቪዲዮ እሺ ወዶች እየተገባችሁ ወዳ እንግዲህ እዚህ ጋር የምትፈልጉትን ቪዲዮ እናንተ ይሆናል እናንተ ይሄንን እንምልከው ያላችሁትን የምትፈልጉትን ትልካላችሁ ማለት ነው። ከዚህ ውስጥ የፈለጋችሁትን የቪዲዮአችሁን መርጣችሁ ትልካላችሁ ማለት ነው። አይ እኔ ዳውንሎድ እያረኩ ነው ከተምትሉታላችሁ ይሆናልና ሰርችላችኋለሁኝ። ይሄንን ገብታችሁ ደግሞ አይታችሁ የቀረውን ማሟላት ትችላላችሁ። እኔ አሁን በዚህ በአፕሊኬሽኑ ቀጥታ እንዴት ነው ኮንታክት ሊንክ የምንልከው የሚለውን አሳያችኋለሁኝ። ስለዚህ እዚህ ጋር አንዱ እኔ ለምሳሌ ይሄንን ራሱን ነካሁት። ሶስት ሰረዟን ከነካችሁ ወዳ እዚህ ጋር ዝርዝሮች ይመጡላችኋል። ኤዲቲንግ ነው እኛ የምንፈልገው እዚች ጋር ያለችውን ኤዲቲንግ የምትለውን አያችሁ። ኤዲቲንግ የምትለውን የእስክሪብቶ ምልክቷን አንዴ እንነካለን። እሺ እንደዚህ ተገባችሁ ወዳ እዚህ ጋር ተታች በኩል ሞር የምትለውን አንዴ ትነካላችሁ። ከዛ ብዙ ሴቲንጎች ይከፈታሉ። እኛ የምንፈልገው እዚህ ጋር ኮላቦሬሽን ኮሜንት ምናምን የሚል አለ። በአንድ የተያያዙ ሴቲንጎች ስላሉ ነው። ስለዚህ እሱን እንነካዋለን ማለት ነው። ከላይ ያለችውን ኮላቦሬሽን ኮንታክት የምትለውን አንዴ እንጫናለን። እንግዲህ ይኸው እንደምታዩት እንግዲህ መጥቷል። እዚህ ጋር የምትፈልጉትን ኮንታክት ማድረግ ነው ማለት ነው። እኔ ለምሳሌ እስኪ ተጓደኞቼ መጣውን ማላርግ እሺ ይችላል አርጋት ፍቃደኛ ከሆነች እንግዲህ አክተላረግና ሊንኩን ልክላታለሁኝ። ከዛ ዝጋ የሚጠይቃችሁ ያው ቪዲዮውን ለማየት ተፈለጋችሁ ነው። እኔ አልፈልግም። ከዛ ክሬተር የሚለውን ኮንታክት የሚለውን እለዋለሁ። ኮንታክት ካልኩ ወዲያ ሊንክ ይሰጠኛል። ይሄንን ለሷ አልሰጣታለሁ እንድትቀበለኝ። ይሄንን ኮፒ አድርጋችሁ ለሷ ትልኩላታላችሁ ማለት ነው። ከዛ ከተመለሳችሁ ወዳ እንግዲህ እንደዚህ ዝጋ ከተመለሳችሁ ወዳ ኮንታክት ታረጋችሁ ወዳ ዝጋ ሴፍ ማድረግ አለባችሁ ማለት ነው። ዝጋ ሴፍ ምልክቷን ታላይ በኩል ታያችኋለች። እሷን ሴፍ ታረጋላችሁ ማለት ነው። ከዚህ ሴፍ ታረጋችሁ ወዳ ያንን የያዛችሁትን ሊንክ ይዛችሁ ወደ ምትሰውየው ወደ ላካችሁለት ኮንታክት ወደ አረጋችሁለት ትልካላችሁ ማለት ነው። እሺ አሁን ደግሞ እንዴት ኮንታክት ያረገን ሰው እንዴት ነው ማወቅ የምንችለው የሚለውን እኔ ማለቴ ሰውየው ተቀብሎናል ያልተቀበለንም ወይ የሚለውን እሱን ደግሞ ለማየት አሁንም እዚህ ጋር የቪዲዮን ርዕስ እዚህ ጋር ሶስት ሰረዟን ትነካላችሁ። እዚህ ጋር ሊንኩን ልካችሁ እናንተ ማወቅ ስላለባችሁ ተቀብሎኛል አልተቀበለኝም የሚለውን ለማወቅ እዚህ ጋር አሁንም ሞር የምትለውን ትነካላችሁ። ኮላቦሬሽን የሚለውን ትነካላችሁ። አሁንም እንደዛው ትነካላችሁ። አያችሁ እዚህ ጋር አሁን ለምሳሌ ይሄ የኔ ነው፣ ግን ይሄን ስላልተቀበልኩት እናንተን ለማሳየት ነው። ይሄ ያልተቀበልኩ ነው፣ ምክንያቱም ይሄ የኔ አካውንት ነው። ይሄንን አልተቀበለኝም ማለት ነው። ይሄኛው ያልተቀበለኝ እንደዚህ ያመጣል። ተተቀበለኝ ደግሞ እንደዚህኛው ያመጣል ማለት ነው። አክቲቭ ኮላቦሬሽን ይላል። ስለዚህ እናንተም ሊንኩን ከላካችሁት ወዳ መቀበሉን ሰውየው አለመቀበሉን ለማወቅ እንደዚህ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው ውዶችዬ። አሁን ደግሞ የምናየው ከቴሌግራም ሊንክ በቴሌግራም ተልኮልን እንዴት ነው የምንቀበለው ላላችሁኝ ደግሞ እሱን ደግሞ ላሳያችሁ። አሁን ለምሳሌ እዚህ ጋር ቴሌግራማችሁ ጋር ተልኮላችኋል እንበል። ስለዚህ የተላከላችሁን ሊንክ ስትነኩት ራሱ ወደ ዩቲዩብ ስቱዲዮ ይላችኋል።
ወደ ዩቲዩብ ስቱዲዮ ያስገባችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ዩቲዩብ ስቱዲዮ አፕሊኬሽን ካላችሁ ወደዛ እንዳያስገባችሁ ዩቲዩብ አፕሊኬሽናችሁን ኦፍ አርጉት። ዩቲዩብ ስቱዲዮ አፕሊኬሽናችሁን ኦፍ አርጉት ወደዛ እንዳይወስዳችሁ ማለት ነው። ስለዚህ ከስር እዚህ ጋር አሁን እያስመረጠኝ ነው ወደ አፕሊኬሽኑ ነው ወይ ወደ ዩቲዩብ ስቱዲዮ። እዚህ ጋር ከስር ያለውን ኮንታክት ያለውን የሚለውን ትነካላችሁ። እዙ ክሮም ውስጥ እንድትጠቀሙ ማለት ነው። ምክንያቱም እዚህ ውስጥ ነው የሚሰራው። ገባችሁ እያለ ይውላችሁ እንግዲህ አቀባበል ያደርጋል ማለት ነው። ኮላቦሬሽን የነካችሁት ሊንክ ትቀበላለህ ወይ አትቀበለህም ወይ ይላል። ስለዚህ እኔ አሁን እዚህ ጋር የተላከልኝን ልቀበል ስል እዚህ ጋር አክቲቭ የሚለውን መንካት አለብኝ ማለት ነው። ታልነካሁኝ አይቀበለኝም ማለት ነው። እዚህ ጋር አክቲቭ የሚለውን ተቀበልኩ ማለት ነው። እናንተም ብዙ ካሉ እንደዚሁ ያመጣላችኋል ማለት ነው። እኔ አሁን እንደዚህ ኮንታክት ብየዋለሁ ተቀብዬዋለሁ ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ ቴሌግራም የተቀበላችሁትን ኮንታክት ማለት ትችላላችሁ ማለት ነው። እሺ ውዶችዬ እንደነበረ ቆይታ ተመቻችሁ? እንደተመቻችሁ ተስፋ አለኝ። አዲስ ነገር ይዤ ምንም አውቀውን ነገር እናንተም እንድትጠቀሙበት ብዬ ነው ይዤላችሁ የመጣሁት። እናንተም እንደጠቀማችሁ ተስፋ አለኝ። ጀማሪዎች በነገራችን ላይ አብረን እንስራ። የሚያቅታችሁ ነገር ካለ አለሁላችሁ እያልኳችሁ እናንተም ካላይ ያላችሁት በአበረታቱ ነው። እኛን አብረን እንስራ። ሁሉም ነገር ተሰው ጋር ነው የሚሆነውና አብረን እንደማመር እያልኳችሁ በዚሁ የዛሬው ቪዲዮ ይሄን ይመስል ነበረ። ማሰላማ። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሁኑ እያልኳችሁ በዚሁ ተሰናበትኳችሁ። በአዲስ ቪዲዮ ውስጥ የምንገናኝ ማሰላማ።